ባለፉት ጥቂት ወራቶች ውስጥ ለጀማሪ ግራፊክ ዲዛይነሮች ውድድር ተዘጋጅቶ አንደኛ ለወጣው የ2000 ብር ሽልማት ተበርክቶለት ነበር። አሁን ሽልማቱ ግልጽ ባይሆንም ውድድሩ በቅርብ ይጀምራል። ውድድሩን በእነዚህ አራት መስፈርቶች ይካሄዳል። አንደኛ በሎጎ ዲዛይን፣ ሁለተኛ በተምብኔል ዲዛይን፣ ሶስተኛ በዩቲዩብ ባነር፣ አራተኛ በሙቪ ባነር ይሆናል። በተጨማሪም ለመጨረሻው ውድድር በራሳችሁ ክሬቲቪቲ የፈለጋችሁትን ነገር ሰርታችሁ ታቀርባላችሁ። እነዚህን አራት ነገሮች እንዴት መስራት እንደምትችሉ በዚህ ዩቲዩብ ቻናል በተከታታይ አራት ቪዲዮዎች የምንሰራላችሁ ይሆናል። ይህ ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግ እና የደወል ምልክቱን መጫን እንዳትረሱ። በዚህም አለበዛ ዋናው ቁም ነገር ውድድሩ ነው። ቱቶሪያሎችን ከወሰዳችሁ በኋላ በሌላ ቪዲዮ ስለ ውድድሩ የት መወዳደር እንደምትችሉ እንዴት መወዳደር እንደምትችሉ በሌላ ቪዲዮ የምንሰራላችሁ ይሆናል። በዚህ ቻናል በዋነኝነት ቪዲዮዎችን የምንለቀው ሁለት ቀን እያረፍን ነው። ለምሳሌ ሰኞ እንለቅ፣ ማክሰኞ እና ረቡዕ አርፈን ሐሙስ እንለቃለን ማለት ነው። ስለዚህ እነዚህ ቪዲዮዎችን ተከታተሉ። በስተመጨረሻም ልክ አምስተኛው ቪዲዮ ላይ እንዴት መወዳደር እንደምትችሉ ቪዲዮ የምንሰራላችሁ ይሆናል። ለቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ።